ዘንባት ሞክሪ በጣም ጥሩ ነው። ትሰማኛለህ? ምንም ነገር እሷን ለማሳዘን ብዬ የማደርገው ነገር የለም። እና ታዲያ ተያታ ማሚ ለምን እንደድሮ አትሆኝም? ጭራሽ ተፋቱ ስል አንተ ቀለበት አረክላትና አሸሸ ገዳቤ ትልልኛለህ አይደል? ይኸውልሽ ወይዘሮ አልማዝ ከዚህ በኋላ በእኔና በሚስቴ መሃል ጣልቃ እንዳትገቢ። ወይዘሮ አልማዝ አልከኝ? ያለ እናት ደረቅ ጡቴን አጥብቼ ያሳደግኩ ለዚህ ነው? ይኸውልሽ በጣም ታገዝኩሽ። የድሮ ቦታሽን ላለመንጠቅ ታገልኩ። አሁንስ በቃሽ። ህይወቴ ልኑርበት። ገደብሽን ወቂ። ይበለኝ። ለሚስትህም ደግሞ እናቴ አይደለችም ድሮ ሞግዚቴ ነበረች፣ አንቺም ደግሞ ማዘዝ ትችያለሽ በላታ። አንደኛ ትሆኛለሽ። ደስ ይለኛል። ግን በስም ብቻ ሳይሆን እናትነቱ እያንዳንዱ ኃላፊነት ትወጫለሽ። እሺ ግን ምን ናቸው ኃላፊነቶቹ? ምግብ መስራት፣ ልብሳቸውን ማጠብ። ከዛ ልጆች ደግሞ አብዛኛው ጊዜ ቀን ቀን ላይ ነው የሚተኙት። ማታ ማታ አንቺ አቅፈሽ ታድሪያለሽ። ሌላ ደግሞ አረና በቃሽ ርብቃ። ምን ነው ፈራሽ እንዴ? ሲደርስ ትነግሪኛለሽ። አሁንማ እረሳዋለሁ። ፈርተሻል ማለት ነው? ሁሉንም አደርጋለሁ። ንገሪኝ በቃሽ። ፈሪ በቃሽ ነው ትሆኛለሽ። መጣችሁ? አቤል መተናል። ምን አሉሽ? መጀመሪያም እኮ ነገር ነበር። 8 ላይ እንግዲህ በክፍል 18 ያየናቸው ትዕይንቶች የአቤልና የርብቃ የፍቅር ሁኔታ ጭራሽ ወደ ትዳርም እያመራ ይገኛል። ይህ ነገር ማሚቴን ምቾት አልሰጣትም። ነገሮች ሁሉ ድብልቅልቃቸው ወጥተዋል። በእርግጥ እንግዲህ እኛ ያሰብነው ርብቃ ከአቤል ጋር ከዚህ ቀደም በነበራቸው ላይፍ የሚተዋወቁ እሱም የሚያውቃት ምናልባትም በሆነ የሆነ ምንድነው የግል ወይ አደጋ ደርሶበት ብቻ በሆነ ምክንያት እሷን ረስቷት ነው ብለን ነበረ ብዙዎቻችን ስናስብ የነበረው። ነገሩ ግን እንደዛ አይደለም። ርብቃ አቤልን ትወደው ነበር። አቤልን ለብዙ ጊዜ ትወደው ስለነበረ እሱ በሄደበት እየሄደች እሱ ባለበት ሁሉ እየተገኘች እንደምትወደው ያው ስለምትወደው እሷ ብቻዋን ማለት ነው። እሱ ደግሞ ጭራሹን አያውቃትም። እናም እንግዲህ ፎቶ በተለይ ደግሞ የፎቶ ጉዳይ እሱን ነገር ጠይቋት ነበረ። ርብቃ ግን ልትነግረው ፈቃደኛ አይደለችም። በቀጣይ ጊዜ ደግሞ እነግርሃለሁ ስለ ፎቶ አለችው። እርግጠኛ ነኝ እንግዲህ ምናልባት ከሰዎች ጋራ ሁነው ወይ መንገድ ላይ አግኝተው ዝም ብላ ፎቶ እንነሳ ብለው ነው። ምን ሊሆን ይችላል? እሱ በጣም ጥያቄ ፈጥሮብኛል። ነገር ግን አቤል አሁን ላይ በርብቃ ፍቅር ክንፍ ከማለቱ የተነሳ ማንንም ሰው አይሰማም። በእርግጥ ትክክለኛ ምርጫ ነው የመረጠው። ትክክለኛ ምርጫ ርብቃን ማፍቀሩ ህይወቱ የተስተካከለለት ይሆናል ማለት ነው። እንግዲህ አቤል እንደተናገረው ስለ ራሱ ታሪክ ለርብቃ እየነገራት ነበር። መቲን እንዴት እንደወደዳት ሲነግራት መቲን ያስተዋወቀኝ እዩ ነው አለ። እንግዲህ እዩ አቤል ላይ ወጥመድ አዘጋጅቶለት ነበር። ከመጀመሪያውም ጀምሮ የተዋወቃቸው መሰረት እዩ ነበረ። መቲና እዩ መጀመሪያ ፍቅረኛሞች ነው ያለ። ነገር ግን ያንን ወረቀት እንድታመጣለት ዶክሜንቱን እንድታመጣለት አቤልን ደግሞ እንድትወደው በማድረግ እንደ አዲስ ያስተዋውቃቸዋል ማለት ነው። እና በሱ በኩል ላይ የመጣችው ታሪኳም እንደዛ ነው። እኔ እንደውም የመሰለኝ እዩም ሳያውቅ አቤልም ሳያውቅ እየብቻ ያፈቀረቻቸው ነበረ የመሰለኝ። ነገሩ እንደዛ አይደለም። መጀመሪያውንም ወደ እሱ ይወስድ መጣው ለወጥመድ እንደሆነ ግልጽ ነው ማለት ነው እዩ ከሚያደርገው ነገር አንግል። እናም እንግዲህ ነገር ግን ከሷ ጋር ሁኜ እዛ ቤት ለሰራተኝነት የመጣሽ ቀን ጀምሮ እጅሽን የያዝኩሽ ቀን ጀምሮ ለስለ አንቺ ማሰብ አላቆምኩም። ነገር ግን መቲ አብራይ ብትሆንም እንኳን ግን ስለ አንቺ ማሰብ አላቆምኩኝም አለ። ልክ መቲ ላይ ለአንቺ ጥሩ ስሜት እየተሰማኝ ሲመጣ መቲ ላይ ጥፋቶችን ፈልግ ጀመርኩ። በፊት በጭፍን ነበር ማምናት አለ። ምንም ነገር ታጠፋለች ብዬ እንኳን አልጠረጥራትም። በጭፍን አምናት ነበር፣ ወዳት ነበርና ልክ ግን አንቺ ውስጤ ላይ ስትሆኚ እሷ ላይ ስህተት መፈለግ ጀመርኩኝ አለ። አየችው የሆነ እንዴት ነው ሰዎች ዝም ብለው ጭፍን ብለው እናንተ ጋር አብረዋችሁ እንደፈለጋችሁ እያደረጋችኋቸው ይኖሩና አይናቸውን የሚገልጥላቸው ሰው ሲመጣ
እናንተ ላይ ያሉት ያኔ አይደለም ጥፋቶቻችሁን፣ ተግባራችሁን፣ ንግግራችሁን፣ ድርጊታችሁን መከታተል ይጀምራሉ እና አቤል እንግዲህ እንደዛ ነው ያደረገው። መቲ እንደማትወደው ጭራሽ ስለ መቲ ምንም ነገር አውርተው እንደማያውቁ ጭራሽ ከመቲ ጋር ከተገናኙ ጊዜ ጀምሮ ስለ መቲ ምንም ነገር እንደማያውቅ ነበር ሲያወራ የነበረው። ማን ምን ትሁን እንኳ አያውቅም፣ ግን ተዋዳው ቤት ይኖራሉ እንጂ ማንነቷን ስለሷ እንኳ አያውቅም። ካስታወሳችሁ መቲ ጋር ስልክ ሲደወልላት ማን ነው ሲላት አጎቴ ነው ትለዋለች። አጎት እንዳለች እኔ እስከ ዛሬ አላውቅም ነበረ፣ ግን እኮ አንቺና እኔ እንደ አዲስ መተዋወቅ አለብን አላት። ከዛ ማለት ነው ከዛ በፊት ጠይቋት አያውቅም። ስልኳ ጠራ አልጠራ ማን ጋር ሄደች አልሄደች ጉዳዩ አይደለም። ልክ ግን ርብቃን ማሰብ ሲጀምር ስልኳ ሲጠራ ማን ነው ምንድን ነው ማለት ጀመረ እና አጎቴ ነው እንኳን ስትለው አንቺና እኔ እኮ በደንብ አልተዋወቅንም ማለት። ስለዚህ እኔና አንቺ እንደ አዲስ መተዋወቅ አለብን፣ እኔም አንቺን አላውቅሽም ብሎ ይህን ሀሳብ ሲያነሳላት ነበረ። ይሄ እንግዲህ ከእንትኑ አእምሮ እየነቃ ነው ማለት ነው እንጂ ከዛ በፊት ምንም ነገር ብሏት አያውቅም። ሲጠየቅ ራሱ ስለሷ በጣም ቃላቱ ነው የሚያጥረው። መቲ እኮ ምናምን ነው የሚለው እና ከዛ ግን የእሷን ድክመቶች ጥፋቶቿን ምናምን መፈለግ ጀመረ። ልክ ትቷት ሲሄድ ራሱ አልተጎዳም። አይታችሁ ከሆነ የለችም ለካ ልቡ ውስጥ እሷ መጀመሪያ ስለጨፈነችው ነው እንጂ ሌላ ሰው እንዳያይ ልቡ ላይ ጭራሽ አልነበረች ማለት ይቻላል። ልክ የሆነ ጥፋት ሲያገኝባት የምትወዱትን ሰው ለምሳሌ ስትለዩት በጣም ታዝናላችሁ፣ ብዙ ነገር ታደርጋላችሁ። ብዙ ሰው ብዙ ነገር ያደርጋል የሚወደውን ሰው በሆነ ሲከዳ። አሁን ለምሳሌ አቤል እንደተከዳ ነው አይደል የሚቆጥረው? እንደውም የሆነ ከላዩ ላይ ሸክም እንደሄደለት ነው የቆጠራት እንጂ እንደተከዳ አልቆጠረውም። እና ምንም አልመሰለውም። በጥፊ ብሏት ሄደ። አጠገቤ እንዳደርሽ ብሎ ይህኛውን ላይፍ ነው በደስታ የጀመረው። እና መጀመሪያም ሲያያት ወዷት ነበረ ርብቃ በሩን አንኳኩታ ስትገባ ምን ትፈልገሽ ነው ይላታል። እዚህ ቤት ነው ለሰራተኝነት ደላላው ነው የላከኝ ትላለች። እናም እንግዲህ ርብቃ አቤል ቤት የገባቸው ሲጀመርም አቤል ቤት የነበረችውን ሰራተኛ ከአቤል ቤት በማስወጣት እሷን እጥፍ ከፍላ እሷ ቤት እንድትሰራ እሷ ቤተሰቦች ቤት እንድትሰራ ካደረገች በኋላ እሷ የአቤል ሰራተኛ ሆና ነበር የመጣችውና አቤል ያያት ቀን ደንግጦ አንቺ ልትሰሪ ነው ያላት። አንቺ ሰራተኛ ሆነች ከእግር እስከ ራሷ ያያት ነበር እና አዎ ትለዋለች። እና ስሟንም ርብቃ ነኝ ስትለው እዚህ ቤት የሚመጡት እኮ ሻሼ ብርቅነሽ በለጠ ነው ስማቸው። ምን ነው አንቺ ለየት ያለ ስምሽ እያለ ሲያሾፍባት ነበርና የሆነ ውስጡ ደስተኛ ነበረ። ወደ ቤቱ ስትመጣ ሰራተኛ ናት ብሎ ባያስብም እንኳን ውስጡ በጣም ደስተኛ ነበረ። እና እንግዲህ ታሪክ አወሩት። የፎቶ ጉዳይ ግን አልተቋጨም። ትልቁና አስደንጋጩ ነገር ግን የማሚቲ ነገር ነው። እኔ እኮ እንደፈራሁት ማሚቲ አቤል እናት አይደለችም ብዬ ነበር። እናቱ እንዳልሆነች በብዙ ነገር እኔም ጠርጥሬ ነበረ። እንግዲህ ማሚቲ ቤት በነበረችበት ሰዓት ከኢዩኤል ጋር ነበሩ። እናም እንግዲህ ከኢዩኤል ጋር አንድ ነገር ማውራት ጀመረች። ስለ ወረቀቱ ጠየቀችው። ስለ ወረቀቱ ብዙ ጊዜ ስታወራ ሰምቼ አላውቅም፣ ለምንድን ነው የማታወራው አለችው። እዩም ታዲያ እሱ ጉዳይ የኔ ጉዳይ አይደለም እኮ እንዴት ምን ብዬ አወራለሁ? ምን ለማለት ፈልገሽ ነው? የአቤል ጉዳይ እኮ ነው አላት። አንተም እኮ የመለከታን ማውራት ትችላለህ አለችው። እናም እሷ ከእሱ ጋር መደራደር ፈለገች። ስለ ወረቀቱ ከአቤል ይልቅ እዩን መረጠችና እዩን ወረቀቱ አይመለከተውም ነበር። ነገር ግን ሴትዋ ከእዩ ጋራ ተንኮል መስራት ፈልጋለች። ያ ማለት የአቤል እናት አይደለችም፣ የአቤል አሳዳጊ ነበረች። ያሳደገችው እናቱ ናት። በእርግጥ ያው ያሳደገ ይበልጣል እንግዲህ ማለት ባይበልጥም አንድ ሰው ካሳደገ እናት ነው። ነገር ግን ደግሞ ሴትዋ ጥቅመኛ ሆናለች አሁን ላይ። እናም የአቤልን የሆነን ነገር ከእዩ ጋር ተመሳጥራ ለመውሰድ እያሰበች ነው። እዩ እንግዲህ ይህን ጥያቄ ስታነሳለት ማሚቲ ምን አስበሽ ነው? ልትፈትኝ እያሰብሽ ነው እንዴ? እንደዛ ከሆነ አይሳካልሽም እያላት ነበረ። አይደለም በፍጹም ከልቤ ነው እያወራ ያለሁት፣ እኔ እናንተ እንተባበር አለችው። ግራ ገባው ልጁ። ምክንያቱም ያ ነገር የአቤል እንደሆነና እሷም ለአቤል እንደምታደላ ነበር የሚያውቀው። ነገር ግን ዜድዋ አሁን ላይ ከእሱ ጋር መደራደርን ጀምራለች። የአቤል የሆነን ነገር ተደራራ ምንድን ነው የሚባለው? ይሄ ምንድን ከእሱ ጋር በጎን ሌላ ስራ ሰርታ የእሱን ነገር መውሰድን እንደ አማራጭ እየወሰደችው ይገኛል።
እናም እንግዲህ የአቤል እናት የርብቃና የአቤልን ፎቶ በማውረድ አሁን ላይ